አልጀመረም ገባ እያላችሁ አዲስ ፊልም ነው። አልጀመረም ገባ እያላችሁ ወይኔ ጉዴ! ይኸውልሽ ምርጥዬ ጸዲ ፊልም ነው። አገቢ እና ሂጂ ልንገረው። ወይኔ ጉዴ! ኧረ ሂጂና ነገሩ አታካብጂ። ደግሞ መንገድ ላይ ቆሞ ለሚል ዱርዬ ስነ ስርዓት አትልቅኝ። ሂጂና ምትዩም በይ ወደዛ ፍቅሬ ልግለጽልህ። አልጀመረም ገባ እያላችሁ ቀሽቶ አልጀመረም። አዲስ ፊልም ነው። ይሁንና ካልተመቸሽ ይመለሳል። አንተ አይተኸዋል? አዎ አይቼዋለሁ። ጸዲ ፊልም ነው። ኮሜዲ ነው እንዴ? ኧረ ቺኳ ሙድያሽ ነው እንዴ? ቆይ አንቺ ምን አይነት ፊልም ነው የሚመችሽ? እኔማ የፍቅር ፊልም ነው የምወደው። ታዲያ ሰው የሰራውን የፍቅር ፊልም ከምታይ በራስሽ መንገድ ፍቅር መስራት ምናምን አይመችሽም? ተዋናይ ጠፋ እባክህ። የሚያስመስል ሳይሆን ሆኖ የሚጫወት። በቃ እኔን ሞክሪኝና እንመቻቻ። እሺ ስልኬን ያዝ። እሺ አንድ ጊዜ አይሆን። እሺ አሁን ስልክ ቁጥርሽን ንገሪኝ። በቃ እሺ ደውል። እና ፊልሙን አታይም? ልንሰራው አይደል? ስታይል አልጀመረም ገባ እያላችሁ ዳጊዬ እንዴት ነህ? ዴቪዬ ኧረ ውርደት! የምን ውርደት ነው? የምን ውርደት ትላለህ እንዴ? ይኸው እስቲ አንገቷን ነይ አንዴ ላውራሽ። ጓደኛ ከኔ ጋር ምንድነው ችግሩ? ጭራሽ ነገሩን ወደ እሱ ታዞሪዋለሽ። ምንድነው አንገትሽ ላይ ያለው? ምን ጭራሽ ለሱ እየደገፍክ ነው? ሌላው ነገር ይቅር፣ እኔ እኮ ወንድ ልጅ ነኝ፣ ክብሬን እፈልገዋለሁ። እንደውም አንድ ነገር ልንገርህ፣ እድሜ ልኬን ካንተ ጋር በማቀቅ አልፈልግም። ስራና ተለውጥ ብዬ ካለው አንተ ግን እምቢ ብለሃል። እኔ ስላላለፈልኝ አንቺ አለፍሽ ማለት ነው። እንኳንም ካንተ መጣ ተገላገልኩ። እሺ አንቺ ብዬ ክብሬን ያጣሁት እንዳትሄጂ ብዬ ነበር። አንቺ ግን እንደ ሰረገላ ያገኘሽበት ነው የምትጫኙ። ወንድ ልጅ መሆኔንም ትረሻዋለሽ አይደለ? ተመለሰሽ ነው ያለውበት ቦታ እንዳመጭ ማስመሰል አይወድ እውነትና ፍቅር። የቱ ጋር ደረስክ? ያው እየተሻገርኩ። በቃ ናሽ። ማን ሊመጣ ነው? ዳጊ ነው። እጭ ለምን ጠራው? እንዳይመጣ አላልኩም ነበር? ያምሻል እንዴ? ለምንድን ነው የማልጠራው? ጓደኛዬ እኮ ነው። ዳጊ እንሂድ አይደል? እንሂድ። አንተ ዳግም፣ እኔ ከዚህ ጅል ጓደኛ ጋር አብሬ አልሄድም። ጓደኛዬ ስለወደደሽ ነው ጅል የምትይው? ካልፈለግሽ እኮ መተው ትችያለሽ። ምን ነው ጠበቃው ካልሆንኩ አልክ? ከሱ በፊት እኮ የምታውቀው ነኝ ነው። ቀድሞ በመጣ አይደለም ሆኖ በተገኘ ነው። እኛ መሀል መግባትሽን አቁሚ። ደግሞ ተፈላጊ ነኝ ብሎ እንደሚያስብ ሰው በላይ ስተተኛ የለም። ቀሽም እንዴ አንተ ምን አለች? እኛ እንሂድ በቃ። እሷ የምትሄድበት ቦታ ሳይኖራት አይቀር። መጣልሽ ደግሞ በይ እንደሚሆን አርጊ። ኦፍ አንተ መምጣቱን እኮ ነው። ምንድነው የምታፈጥብኝ? አፈጠጥኩብሽ አይደል? ይቅርታ። አፈጠጥኩብሽ ትላለህ እንዴ? እኔ የምለው ሙያ የለህም? አዎ ሙያ የለኝም። ጓደኛዬም ዘመዴም አንቺ እኮ ነሽ። ብዙ ጊዜ ነግሬሃለሁ፣ የሚሆንና የማይሆን ነገር ለይ። ልክ ነሽ እኮ ግን ካላንቺ ሰው መሆንም እችላለሁ መስላለኝ። ለመሆኑ ሞክረሃል? ስንት ጊዜ ነው የምነግርህ? እኔ ያለሁበትን ደረጃ እይ፣ አንተ ያለህበትን ደረጃ እይ። ግድ የለህም ሞክረው ዳግም። ብዙ ጊዜ አመናጭቄ ልኬሃለሁ። ዛሬ በሰላም ወደ ቤት ሂድ። ስራ ነው፣ አትረብሸኝ። አረሳሽም እንዴት ሆናለው አንቺን በሰው እንዳልተካሽ አፈቅርሻለሁ። ና አያት ታማኙ አፍቅረኛ ከሌላ ዘባይሽ ለማመን እኔ ለሷ ብዬ አፈርደም ይበላለሁ። እሷ እዚህ ምን ልታደርግ ነው? እማረገውንማ አሳይሻለሁ። አይሆንም፣ እስኪ ተረጋጋ። ታዲያ ለምን አመጣሽ? እኔ ያመጣው ከአንተ እንደምታስባት አይነት ታማኝ ሴት እንዳልሆነች እንድታይ ነው። አውቃለሁ ልብ ተሰብሯል። ቺቲንግ ግን የምርጫ ጉዳይ ነው። ሰዎች ደግሞ እኛን እንዲመርጡ ማስገደድ አንችልም። እና በል በቃ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ደረሽ እኮ ታጠፊያ እየወጣሁልሽ ነው። ወዴት ነው? ራስህ ኬት ነው? አትጃጃይ እባክህ። ጓደኛዬ እየመጣች ነው፣ ልቀበላት ነው። እና ምን ችግር አለው? አብረን እንቀበላታ። አይ ራሴ እቀበላታለሁ፣ አታስፈልገኝም። እመጣለሁ እባክሽ። ያቻትልህ ሜሪ ቤዚ ምንድነው የምትሞላፍጡት? እስቲ ዝም በል። ይሄን ጥቁር አዝሙድ የመሰለ ሸበላ ወንድሜ ነው ብቻ እንዳትይ። መጠርጠሩስ
በስመ አብ ምን ነው? እሷን ተያት። ቃልዬ እባላለሁ። ቤዚ ቸኮሌት የመሰልሽ ቆንጆ፣ እንዴት አባሽ ነው የምታምሪው! በእናትሽ ሂድ ወደዛ፣ ካንተማ አልበልጥም። አይ እስቲ ሙች በይኝ። ይሄ ልጅ ያምራል። ሙች እስኪ ካንቺ አቅጣጫ ሁኚ ሊየው። ምንድነው? ኧረ ይሄ ነገር ያው ነው ማለት በዚህም በዛም ማየት ያው ጭላዳ ዝንጀሮ ነው የሚታየኝ። አንቺ አመዳም ምን ላድርግ? እውነታው እኮ ነው። ሄሎ ወይኔ ፍቅር ውይ በዳሬት ልተኛ ብዬ ልቤ ውስጥ ስላለ የኔ ፍቅር አፍኜ እንዳልገል ፈራው። ቃልዬ ጉዲናየ ጉዲና ነው ያየሁትን አይታ አላየም ብታይማ እንዴት ተረጋግጣ አትቆምም? አንተ እኔ ሳልጠብስ ጠብሳ እንዳሆነች ልጅ መሰለኝ ጭራሽ ምን ይወጥ ስላለ ምን እንዳለለ ልቤ ውስጥ ስላለ አፍኜ እንዳልገለ የሚያፍናት ነው። አንቺንም አፍኜ ነው መገላት። ቃልዬ ረፊ አንቺ የኔ ግንባር ትንሽ አንቺ ግንባር ግን ትልቅ ነው። አዎ ምክንያቱም በውስጡ ማሰብ የሚችል አእምሮ ስላለው ነው። ማለትማ ያንቺ ውስጡ ውጩ ትንሽ ነው። በይሄኛውን ከዚህ ላይ ገብቶ ይጻፍሽኝ። ያቱን ይሄን ነው ይሄ ጽሁፍ ነው እንዴ? ዝግዛግ መስሎኝ ነበር ማለት ጽሁፍሽ በጣም ነው የሚያስጠላው። አቃለው ቁንጅናው ሙሉ በሙሉ ወደፊት ይሄዳ ነው። ኧረ እባክሽ ጭራሽ ቆንጆ እንደሆንሽ ነው የሚሰማሽ። ወደሽ ዶሮን ሳታላስ እናጥርሽ ነው አላት አሉ። ምን ለማለት ፈልገሽ ነው? አስቀያሚ ከመሆንሽ የተነሳ እኮ ከዝንጀሮ መፈጠራችን ያስነቃሽብን ብቸኛው ፍጡር አንቺ ነሽ። እኔ የሚያሳዝነኝ ዘንድሮን ቫላንታይን እንዲያለ ማክበር። እንዴት ሰው 23 አመት ሙሉ ቫላንታይን አያከብርም? የኔ ሳይወራ ጀመራችሁ ደግሞ ቫላንታይን ያረፍዳል እንጂ ይደርሳል ብዬ ነበር። ተመስገን የኔ ጌታ። ምን ልትሆኚ ነው? ለኔ ነው የተላከው። የኔ ነው። ልቀቂው። እኔ በቀላሉ አባላችኋለሁ ብዬ አስቤ ያላችሁ ማለትማ ጉዳችሁን አያለው ብዬ ባዶ ካርቶን ላይ ያስቀመጥኩላችሁ። እስኪ ብር አበድሪ። አራራፊ አንቺ ሴትዮ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ ብታበድሪ? ከኔ ከታናሽሽ ብር መጠየቅ አያሳፍርሽም? አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ። እንዴት? አከተኝ ልንዘርፍ ነው? ዳቦ ግዛለሁ። አሁን የሴት ዳኒ ስትከተል እንደነበር ልንገራት ወይስ ሁሉን ታውቃለህ? ያመሌ ጉድ ሰርቶኝ ነበር። ምን ጊዜም ቢዝነስ ማለት የሰውን ድክመት ማወቅ ነው። እንካ ልጄ አንተም ብላ። እኔ እሱን ትረፈል በላ ባይኔ በዳስስ ቃል ማሰማይ። እንካ በረከት ልጄ ዛሬ በጣም ደክመዋል። እቺን ረፍ በልና ብላ። እንካ ልጄ አንተም ብላ። እኔ እሱን ትረፈል በላ። እናቴ ለመሆኑ ማን ነው አንቺ ልጅ? እኔ ነኝ ወይስ ከመንገድ የመጣ ጎዳና ልጅ ነው? ወንድሜ እኔ እኮ ያንተ እናት ፍቅር ለመቀማት አልመጣሁም። የእናት ፍቅር እኮ ለሁሉም ይበቃል። ወንድም ብለህ አትጥራኝ። አንተ እዚህ ቤት ባሪያ እንጂ ወንድማችን አይደለም። እቃን ጠቅልል የምትጠበቅ ነው ናፈቀኝ። ዝም በል። ይሄን ነው ያስተማርኩ ስነ ምግባር። በረከት ግን በክብሩና በትትናው ልጄ ሆኗል። እናቴ እኔ እኮ ልጅሽ ነኝ። እንዴት ለሱ ትቆማለሽ? ልጅነት በደም ብቻ አይደለም በባህሪም ጭምር ነው። አንተ እሱን እንደ ጠላት ስታየው እሱ ግን እንደ ወንድም ነው የሚያይ። አይ እናቴ አትቆጩ። እሱ ልክ ነው። እኔ እንጀራ ልጅ ነኝ። ደም ወንድማማች ያደርጋል። ፍቅር ግን ቤተሰብ ያደርጋል። የእናት ፍቅር ድንበር የለውም። የገዛ ልጇን ብቻ ሳይሆን እንደኔ አይነቱንም ባህድ አቅርባ ታጎርሳለች። እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው ሕይወቴን ያላንቺ ደሞ። አየሽ ምኑን? ምግብ ቤቱን ነዋ።
እና ምን ይሁን? እስቲ ለፍልሽና ጋብዥኝ። እውነት ልጋብዝህ? ምን ችግር አለው? ቀልደኛ እባክህ፣ ለራሴ ብር የለኝ። ወይኔ ፈጣሪ ግን ካንቺ ጋር ምን ሲል ነው ያገናኘኝ? ምን አባሆንክ? ወይ ገንዘብ ያላት ወይ እውቀት ያላት ጓደኛ ይስጥ ይባላል። ካንቺ ጋር ምን ሲል ነው ያገናኘኝ? ኧረ ነው እንዴ አንቺ ረፊ